በ48 ሀገራት የተጀመረው የዘንድሮ የዓለም ዋንጫም አሁን 40ዎቹን ወደ ሀገራቸው መልሰው በ8 ሀገራት ፍጥጫ የሚቀጥል ይሆናል። ፈረንሳይ ከሞሮኮም፣ ስፔን ከቤልጅየም፣ ኖርዌይን ከእንግሊዝ እና አርጀንቲናን ከስዊዘርላንድ የሚያገናኘው ጨዋታ አሁን እንግዲህ የመጨረሻው ምዕራፍ ላይ እየደረሰ ይገኛል። እኔ ልክ እንደ ወይን ነኝ ያለው ግራኒት ዣካ ትላንትና ሀገሩ ኮሎምቢያን አሸንፋም ወደ ቀጣይ ምድብ አልፋለች። የስዊዘርላንድ ብሔራዊ ቡድን አማካኝ ግራኒት ዣካ ሀገሩ ለሩብ ፍጻሜ በመብቃቷ መደሰቱን ተናግሯል። ምን እየተፈጠረ እንዳለ አላውቅም ያለው ግራኒት ዣካ ነገር ግን እኔ ልክ እንደ ወይን ነኝ፣ እድሜ ሲጨምር የተሻለና ጥራት ያለው እየሆንኩ እገኛለሁ ሲል ሀሳቡን ሰጥቷል። ከቡድን አጋሮቹና አሰልጣኞች የትልቅ ልምድ መውሰድ ጠቅሞኛል የሚለው ግራኒት ዣካ የቤተሰብ ድጋፍ አለኝ፣ ያለንን ልምድ ተጠቅሜ ለሀገር ያለኝን መስጠት ፈልጋለሁ ሲል ከጨዋታ በኋላ ተናግሯል። አክሎም በማደርገው ነገር እኮራለሁ፣ 33 ዓመቴ ቢሆንም አሁንም ብዙ መስጠት እንደምችል ይሰማኛል፣ ያለኝ አቅም በትልቅ ደረጃ ያፎካክረኛል ሲል ግራኒት ዣካ ተናግሯል። ቀድሞ የአርሰናል ተጫዋች ያሁኑ የጥቋቁሮቹ ድመቶች ሰንደርላንድ እና ምናልባትም ቀጣይ ቼልሲ ያርፋል የሚባለው ግራኒት ዣካ ትላንትና ሀገሩ እንግዲህ ወደ ቀጣዩ ዙር አልፋ ከአርጀንቲና ጋር በሩብ ፍጻሜው የምትገናኝ ይሆናል። በዓለም ዋንጫ ጥሎ ማለፍ ስዊዘርላንድ የኮሎምቢያን በመለያ ምት 4-3 አሸንፋ ጥሎ ማለፉን ተቀላቅላለች። ሁለቱ ቡድኖች በመደበኛው ጨዋታም 0-0 ተለያይተዋል። ይህን ተከትሎ እንግዲህ ስዊዘርላንድ ሩብ ፍጻሜውን መቀላቀል ስትችል የሉዊስ ዲያዟ ሀገር ኮሎምቢያ ከምድቡ እንግዲህ ማለፍ ሳትችል ቀርታለች። ምሽት ላይ ዓለም ሁሉ በጉጉት ሲጠብቀውና ሲመለከተው የነበረው የአርጀንቲናና የሞሐመድ ሳላህ ሀገር ግብጽ ጨዋታ በአሳዛኝ ሁኔታ ግብጽን አሰናብቶ አርጀንቲናን ወደ ቀጣዩ ዙር እንድታልፍ አድርጓል። አርጀንቲና አማካኝ ኢንዞ ፈርናንዴስ ሊዮኔል ሜሲ የቡድናችን ትልቅ ስጦታ መሆኑን ተናግሯል። ኢንዞ ፈርናንዴስ ሲናገርም ሜሲን ስናየው በጭራሽ ተስፋ አንቆርጥም፣ ምንም ቢፈጠር ጥረታችንን እንቀጥላለን ሲል ተናግሯል። ሷሪያችን ነው፣ ሁልጊዜም ምሳሌ ይሆነናል፣ ትላንት ምሽቱ ለሁላችንም ትልቅ ነበር ሲል ጨምሮ ተናግሯል። ሜሲን ለማሰናበት ጊዜው እንዳልሆነ እናውቅ ነበር፣ ስለዚህ አሁንም እስከ መጨረሻው መፋለማችንን እንቀጥላለን ሲል ሶስተኛ ጎሉን ያስቆጠረው ኢንዞ ፈርናንዴስ ተናግሯል። ግብጽ እስከ 78ኛው ደቂቃ 2-0 ብትመራም ከ79ኛው ደቂቃ በኋላ አርጀንቲና 3 ጎሎችን አስቆጥረው ወደ ቀጣዩ ዙር አልፈዋል። የግብጽ ብሔራዊ ቡድን ወደ ሀገር ቤት ሲመለስ ህዝባዊ አቀባበል እንደሚደረግለት ተገልጿል። አፍሪካን ኩራት የነበረችው ግብጽ ትላንትና በአሳዛኝ ሁኔታ ተሸንፋ ብትሰናበትም የሀገራችን ኩራት ናት፣ አቀባበል ይገባታል ሲል የግብጽ ብሔራዊ ቡድን አቀባበል እንደሚደረግለት ተደርጓል። ብሔራዊ ቡድኑ ካይሮ አየር ማረፊያ ሲደርስ የጀግና አቀባበል እንደሚደረግለት የሀገሪቱ ስፖርት ሚኒስቴር አስታውቋል። ግብጽ በዓለም ዋንጫ ታሪክ ለመጀመሪያ ጊዜ ጨዋታዋን በማሸነፍ ታሪካዊ ውጤት አስመዝግባለች። ተጨማሪ በታሪክ ለመጀመሪያ ጊዜ 16ቱን መቀላቀል መቻሏም ይታወቃል። በምሽቱ ጨዋታ ኮከብ የነበረው ሊዮኔል ሜሲ ቡድኑ ውጤቱን ቀልብሶ ማሸነፉ ትልቅ እድል መሆኑን ተናግሯል። ውጤቱን መለወጥ ቀላል አልነበረም ያለው ሊዮኔል ሜሲ ነገር ግን ሁል ጊዜ እንደምለው ይሄ ቡድን ተስፋ አይቆርጥም ሲል ተናግሯል። አክሎም ቡድኔ ዛሬ ያደረገውን ነገር አስደናቂ ነው ያለ ሲሆን ጉዟችን እንደሚቀጥል ተስፋ አደርጋለሁ ሲልም ተደምጧል። ድጋሜ ብዙ ተሰቃይተናል፣ ነገር ግን ዓለም ዋንጫ ነው፣ ሁሉም ጨዋታዎች ጥብቅና ከባድ ናቸው፣ ስለዚህ በውጤቱ ደስተኛ ነን ሲል ተናግሯል። ሊዮኔል ሜሲ ያገኘውን ፔናልቲ በማምከኑ በብዙ ብስጭት ውስጥ ሲጫወት እንደቆየ ተመልክተናል። በመጨረሻም ግን ድል ቅንጦት አንድ ጎል አስቆጥሮ አንድ ጎል የሆነ ኳስ አመቻችቶ ማቀበል ችሏል። ጨዋታው ብስጭቱን ያልሸሸገው ሆሳም ሐሰን ትላንትና ሲበሳጭ ተመልክተናል። ከዛሬ ጀምሮ የዓለም ዋንጫ ጨዋታ ማየት አቆማለሁ ሲል ብስጭቱንም ገልጿል። ግብጽ ብሔራዊ ቡድን አሰልጣኝ ሆሳም ሐሰን የዓለም ዋንጫ ጨዋታን ባለማየት ተቃውሟቸውን እንደሚገልጹ ተናግረዋል። ከዛሬ ጀምሮ የዓለም ዋንጫ ጨዋታ ማየት አቆማለሁ ያለው ሆሳም ሐሰን ይሄ ዛሬ ለተፈጸመብኝ
በደል ተቃውሞ ነው ሲል እንግዲህ ተናግሯል። አክሎም ለግብጽ ለአረብና ለአፍሪካ ደጋፊዎቻችን ይቅርታ ጠይቃለሁ ሲል ተናግሯል። የተሻለ ጉዞ በማድረግ ደጋፊዎችን ለማስደሰት ተስፋ አድርጌ ነበር፣ አልተሳካም ሲሉ ጨምረው ተናግረዋል። የግብጽ ደጋፊዎች ቅሬታቸውን ሲያሰሙ አንድ ደጋፊ ፊፋ ሜሲን በጣም ይወዳል ስትል ተደምጣለች። ለቢን ስፖርት አስተያየቷን የሰጠችው ደጋፊዋ ፊፋ ለሜሲ ያለው ፍቅር ስለምናውቅ እንደዚህ አይነት ነገር እንደሚፈጠር ገምተን ነበር ስትል ተናግራለች። ኡሳማ ሰን በበኩሉም የግብጽ ብሔራዊ ቡድን ዋና አሰልጣኝ ኡሳማ ሰን ከጨዋታው ፍጻሜ በኋላ ቅሬታቸውን አሰምተዋል። ለዓለም ሻምፒዮኑ ከተለያዩ አካላት ድጋፍ ይደረጋል ያሉ ሲሆን ሜሲ በዓለም ዋንጫው ገበያ እንዲቆይ ይፈለጋል፣ ሁሉም የሚያዳላው ለሱ ነው ሲሉ ተናግረዋል። አሰልጣኙ የፊፋ መርህ ቃል ፍትሃዊ ጨዋታ ነው ሲሉ፣ ነገር ግን እኛ ላይ ኢፍትሃዊ ነበር በማለት ግብጽ በዓለም መድረክ ተጽዕኖ ፈጣሪ ሆና እንድትቀጥል እንሰራለን ሲሉ እንግዲህ ከጨዋታው በኋላ ተናግረዋል። የግብጽ ፕሬዝዳንት አብደላ ፋቲህ አል ሲሲ ብሔራዊ ቡድኑ በዓለም ዋንጫም ላሳየው ብቃት ባስተላለፉት መልእክት ባሳካችሁት ነገር ኮርተንባችኋል ያሉ ሲሆን በስኬታችሁ ኮርተናል፣ ቀጣዩ ጊዜም የተሻለ ይሆንላችኋል ሲሉ መልእክታቸውን አስተላልፈዋል። አክለውም ጀግኖቻችን እናመሰግናለን፣ በግብጽ እግር ኳስ ታሪክ ታይቶ የማይታወቅ ታሪክ ስላስመዘገባችሁ እናመሰግናለን ሲሉ መልእክታቸውን አስተላልፈዋል። በተንታኝነት እያገለገለ የሚገኘው የቀድሞው የግብጽ ታሪካዊ ተጫዋች ሙሐመድ አቡበከር ታሪካም ከጨዋታው መገባደድ በኋላ ትችቱን ሰንዝሯል። በቢን ስፖርት ተንታኝነት እየሰራ የሚገኘው አቡ ታሪካም የተጫወትነው ከፊፋ ከሜሲና ከዳኛው ጋር ነው በማለት ትችቱን ሰንዝሯል። አቡ ታሪካ ሊዮኔል ሜሲም ታላቅ ተጫዋች መሆኑን ሲገልጽ አርጀንቲናም ያለ ሜሲ ዓለም ዋንጫ አታሸንፍም፣ ያለ ሜሲ እንደማንኛውም ብሔራዊ ቡድን ነች ሲል ተደምጧል። የዓለም ቁጥር 1 ሀገር አርጀንቲና ትላንትና ወደ ቀጣዩ ዙር ብታልፍም ከግብጽ ከባድ ፈተና እንደገጠማት ግን በግልጽ ተመልክተናል። አሜሪካም ፎክ ቴሌቪዥን በተንታኝነት እየሰራ የሚገኘው ዘላተን ኢብራሂሞቪች ለሊዮኔል ሜሲ ያለውን አድናቆት ገልጿል። የበለጠ አስፈሪ የሆነ ነው ሲል የሜሲን ብቃት ዘላተን ሲገልጽ ማንም እሱ ያለበትን ደረጃ ሊደርስ አይችልም ሲል ይናገራል። ዘላተን ሊዮኔል ሜሲ ያሸነፋቸውን ክብሮች በመግለጽ ዓለም ዋንጫ፣ ባላንዶር በርካታ ዋንጫዎችን በመጥቀስ ሁሉንም አሳክቷል፣ ነገር ግን መፋለሙን አላቆመም ሲል ለሊዮኔል ሜሲ ያለው አድናቆት ተናግሯል። ግብጽ ብሔራዊ ቡድን ሁለተኛ ጎል ያስቆጠረው ሙስጠፋ ዚኮ ከጨዋታው መጠናቀቅ በኋላ በእንባ ስሜታዊ ሆኖ ጋዜጣዊ መግለጫ ሰጥቷል። ዳኛው ፍትሃዊ አይደለም ያለው ዚኮም የአንድ ሀገርን ጥራትና ውጤት አበላሽቷል ሲል አስተያየቱን ሰጥቷል። ዚኮ አያይዘውም ውድድሩ የተጭበረበረ ነው ያለ ሲሆን አርጀንቲና እንኳን ደስ አላችሁ፣ ዋንጫ ለእነሱ ያደላ ነው ሲል ገልጿል። ሙስጠፋ ዚኮም በጨዋታው ግብ አስቆጥረው ዳኛው በቫር መሻራቸው ይታወቃል። ነገር ግን በኋላ ላይ ሌላ ጎል አክሏል። 39 ዓመቱ ሊዮኔል ሜሲ የዓለም ዋንጫ ጉዞ ሲቀጥል ከጨዋታው መጠናቀቅ በኋላ ስሜታዊ ሆኖ በእንባ ተመልክተነዋል። ሊዮኔል ሜሲ በዓለም ዋንጫው ታሪክ ብዙ ጎል ያስቆጠረና ለግብ የሆኑ ኳሶችን አመቻችቶ ማቀበል የቻለም ተጫዋች ሆኗል። አርጀንቲና በዘንድሮ የዓለም ዋንጫ ሶስቱን የአፍሪካ ሀገራት ግብጽ፣ ኬፕ ቨርዴንና አልጄሪያን በማሸነፍ ችላለች። በጨዋታውም 9 ጎሎችን አስቆጥራባቸዋለች። አርጀንቲና በሩብ ፍጻሜው እንግዲህ ከስዊዘርላንድ ጋር የምታደርገው ትንቅንቅ የሚጠበቅ አርጀንቲናም ዘንድሮ እስከምን ድረስ ትጓዛለች የሚለው በጉጉት የሚጠበቀው ጉዳይ ነው። ወደ ዝውውር ዜናዎች ስናልፍ ማንቸስተር ዩናይትድ አሁን ኦሬሊ ቹዋሚኒ እና አሌክስ ስኮት ላይ አጠንክሮ እየሰራበት እንዳለ ተነግሯል። እዚህ በተጨማሪም በቶትናም በተደጋጋሚ እየተነጠቀ ያለው ማንቸስተር ዩናይትድ አሁን የዌስትሃም ዩናይትድ ክሪስቶፈር ሰመርቪልን ለማስፈረም ከዌስትሃም ጋር አንገት ለአንገት መተናነቁ ተነግሯል። ማንቸስተር ዩናይትድ የአማካይ ክፍሉን ለማጠናከር አንድሬ ሳንቶስንም ከቼልሲ እያነጋገረ እንዳለ እየተነገረ ይገኛል። መጨረሻው ምን ይሆናል የሚለው በጉጉት የሚጠበቀው ጉዳይ ነው። ውድ
የማዩ ስፖርት ተከታታዮች ቻናሉን ሰብስክራይብ፣ ቪዲዮውን ላይክ አድርጋችሁ እንድታበረታቱን በአክብሮት እንጋብዛለን። መልካም